አንቺን የተጠጋ አይደለም ጎስቋላ አንቺን የተጠጋ አይደለም ጎስቋላ የመድኃኒት ሕይወት አግኝቷል ከለላ ነይነኝ ብዬ ማርያም እመጣለሁ ካወቅኩኝ ብዬ ነበርና አሁን ደግሞ እዛ መጥቻለሁ። ቅድም ያቀናበርነው አፕሊኬሽን ይሄ ማለት ነው ራቆት ያወጣል እንደዚህ እየተባለ ነው። እሱ ላይ የለቀቅነው ቪዲዮ የለቀቅነው እንትን ማለት ነው ፎቶ ምናምን የላክነው እንዴት አድርገን መደለት እንችላለን አሁን አሳያቸዋለሁ ማለት ነው። ያቀናበርነው ሌላ እንደዚህ ያደረግነው ማለት ነው። ከሱ ላይ መጥፋት እንዴት ማጥፋት እንችላለን ወይ ያላችሁኝ? አዎ ትችላላችሁ። አሁን አሳያቸዋለሁ ማለት ነው። ከተመቻችሁ ቪዲዮ ላይክ ሰብስክራይብ ማድረጋችሁ እንዳትረሱኝ። አባራታቱኝ። አዲስ ጀማር ነኝ እንደምታዩት ሰዓት እስከምንወራ ድረስ እስከምስተካከልልኝ ድረስ ላይክ ሰብስክራይብ እናንተ ኮሜንት እያጻፋችሁ ቪዲዮ አዩልኝ። ከዛ ደግሞ ላይክ ሰብስክራይብ ከተመቻችሁ ነው ከተመቻችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። አዲስ ነገር እኔም እየሰራሁ አመጣለሁኝ። አባራታቱኝ ኮሜንት እየጻፋችሁ እኔ አሁን እለቃለሁ ማለት ነው። አሁን ወደ አሰራሩ እንገባለን ማለት ነው። ከሱ ቪዲዮ ፎቶውን መጥፋት እንችላለን። አዎ እንችላለን። አሁን ወደ እሱ እንገባለን ማለት ነው። አሁን ወደ አፕሊኬሽኗ ይችናት ታውቃላችሁ ይችናት ማለት ነው። እሷ ላይ እንገባለን። ብቻ ነበረ ቅድምና አሁን እዚህ ከገባን በኋላ ፕሮፋይል ከታያችሁ ማለት ነው። ፕሮፋይል ያለ እኔ ፕሮፋይል ያለው እዚህ ላይ እንገባለን ማለት ነው። ከዛ ከገባን በኋላ ፕሮፋይል ላይ እንጨቅጣታለን ማለት ነው። ቅድም ላሳያችሁ እዚህ 3 ሰረዛሉ ስንገባ ይሄ አለ ይታያችኋል። የቀናበር ነው ሁሉ ነገር እዚህ ላይ አለ ማለት ነው። ሁሉ አያችሁ ፎቶውን እዛ አለ ብዙ የጠየቅነው ነገር ሌላ ነገር ጽሁፍ በትግርኛው በአማርኛም በእንግሊዝም ብዙ ነው ያለው ማለት ነው። አሁን እዚህን ተወውና ይሄ ፎቶውን እዚህ ላይ አለ አያችሁ እኔ ያቀናበርኩት እዛ ላይ አለ። ከዛ ወዴት እንገባለን ማለት ነው። ወደ ፕሮፋይል ላይ እችን ማለት ነው። ወደ እችን እንገባለን ማለት ከታያችሁ ከዛ ፕሮፋይል ላይ እንገባለን። ፕሮፋይል እናንተ ካደረጋችሁ ፕሮፋይል ያለው ከሌለው ደግሞ እናንተ እንደ እንትን ማለት ነው። ፕሮፋይል ካላችሁ እኔ በዩቲዩብ ስለከፈትኩት እሱ ነው መሰለኝ ፕሮፋይል አለው እዚህ ላይ ማለት ነው። አሁን እዛ እንገባለን እችን እንገባለን። ከዛ እሷ ላይ ገብተን ይቅርታ ተመልሰን ፕሮፋይል እችን እንገባለን ማለት ነው። ቆይ አዎ አሁን እዚህ ላይ ምን የሚል አለ መሰላችሁ? ኦን ዲሌት የሚል አለ ደቂቃሽ አዎ እዛ አለ ዲሌት የሚልና ከዛ ደግሞ ኦን የሚል ያለ እዚህ ዲሌት ነው የምንጨቅጠው ማለት ነው። እዚህ ዲሌት ከጨቅጥነው በኋላ እዛ አምጥቶናል። ለአሁን ነው ወይስ ለሁሉ ጊዜ ነው የምታጠፉት ይለናል ማለት ነው። ለሁሉ ጊዜ ነው የምናጠፋው እኛ። እዛ አለ የሚል አለ እዚህ እሱ እንጨቅጣለን ማለት ነው። እንጨቅጫለሁን እዛ አዎ ያያችሁ ብዙ ፎቶ ነው ያስገባሁት። ቅድም ላሳያችሁ ቅድሚያ ፎቶውን ማለት ነው። ይሄን እዚህ አለ እዛ አለ አያችሁ ፎቶዋችን የቀነበርነው ፎታችን እዛ አለ። እኔ ደግሞ የብዙ ሰው ነው ያቀናበርኩት በነገራችን ላይ እዛ አለ አያችሁ ብዙ ነው ብዙ ያው ብዙ ሰው ስለሆነ እዛ አለ ማለት ነው። እዛ አለ አያችሁ ብዙ ነው ብዙ ነው አይጨረሽም። ብቻ እናንተም እንደዚህ ይሆን ይችላል። ብዙ እንዳቀናበራችሁ ትንሽ ከሆነ ትንሽ ነው የሚሆነው ፎቶ ማለት ነው። ስላያችሁ ብዙ ነው
ነገራችን ላይ ማለት ነው። አሁን የት እንገባለን ያልካችሁ እዛ እንጨቅጣለን። እዛ ማለት ነው ድሌት የሚል አለ። እሳ ጨቅጫለሁኝ። ለአሁን የፈለጉሽ ይለኛል። የአሁን ብቻ ነው አይደለም፣ የሁል ጊዜን ማጥፋት የምፈልገው እኔ ይችናለች ማለት ነው። እንቻለን ከዛ እሷ ጨቅጣለሁ ማለት ነው። ከጨቀጥም በኋላ ሁሉ የፎቶ ይመጣልኛል። እዛ አለ ድሌት የሚል አለ። እዛ አይደለም እዚህ ድሌት የሚል አለ። እዚህ እጨቅጣለሁኝ ማለት ነው። ካላስ ተድለተ ማለት ነው። ካላስ ጠፍታል። አዎ አያችሁ፣ እዛ የለም፣ እንደ ቅድም አይደለም፣ የለም። ካላስ ጠፍቷል። እግዚአብሔር ይመስገን። የለም ፎቶውም የለም፣ ምን የለም። እግዚአብሔር ይመስገን ጠፍቷል ማለት ነው። ሰረስ ስንገባ ደግሞ እዚህ የለም። አያችሁ፣ ምንም ነገር የለም። ፎቶም እንኳን ብኖር ጽሁፍ የለም። ከዛ ይቅርታ፣ ከዛ እንደዛ አድርጋችሁ መደለት ትችላላችሁ። ከዛ ደግሞ አንድ ነገር ይቅርታ እግዚአብሔር አላሳየኋችሁ። እንግዲህ ተመልሼ መጥቻለሁ። አላገኘሁም ማለት ነው። እዚህ ኦን የሚል መጭቀጥ ትችላላችሁ። እኔ ግን ስለምጠቀምለት መጽሐፍ ቅዱስ እንደዚህ ስለምጠቀምለት አንዳንድ ጊዜ አልዘጋውም ማለት ነው። ግን መዝጋት ከፈልጋችሁ ይሄ ኦን የሚል አለ፣ ጨቅጣላችሁ። ትሩንቴል የሚል አለ ማለት ነው። ቆይ ላሳያችሁ። ይችን ኦን ጨቅጣላችሁ። ከዛ ደግሞ ይችን መጥቀጥ ጨቅጣላችሁ። ከዛ ይጠፋል ማለት ነው። ምንም ነገር አልተቀናብሩለትም፣ ዘላለም ይጠፋል ማለት ነው። እኔ ግን አንዳንድ ነገር ስለምፈልገው አላጠፋውም ማለት ነው። በዚህ ጨርሰናል። ቆይ የሆነ በጽሁፍ በአማርኛ የሆነ ፎቶ ቀራብ ደስ ፈልግ አላቀናብርም ይሆናል ብቻ እንጃ። እኔ ኦን አላደረኩትም ብቻ እና እንደዛ አድርጋችሁ መጥፋት ከፈልጋችሁ እንደዛ አድርጋ እና ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቤተሰብ ሆኖ ከተሞቻችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወደችዬ እና በአዲስ ቪዲዮ እስከምመጣ ድረስ ሰላማችሁ ይብዛልኝ። አበረታቱኝ። ቪዲዮ እያያችሁ አበረታቱኝ። እህታችሁ እንደዚህ ያደረጉ ካወቅኩኝ ደግሞ አዳዲስ ነገር እጄ እመጣለሁኝ። ሰላማችሁ በክርስቶስ ይዛልኝ። ቤተሰቦች አመሰግናለሁ። እስከ መጨረሻ ስሙት። እሺ